ቁርአንኛ አምላክ የምንለውን አላወቀም ወይ ይሉናል። የምር ግን አላህ የክርስቲያኖችን አምላክ ያውቃል ብለን ስንጠይቅ በፍጹም ነው የማያውቀው። በዓለም ውስጥ አምላክ ሶስት ነው ብሎ የሚናገር አንድም ክርስቲያን የለም። እንዴት አድርጎ ነው እኛ ስላሴ ብለን የምንጠራቸው አላህ ዒሳንና መርየምን ነው የሚለው? ሽምጥጥ አድርገህ ምን እያልክ ነው? ኢሳ መርየምና አላህ የስላሴ አካል ናቸው ቁርአን አይልም ብለህ የሚናገረው ከአላህ ሌላ ዒሳንና እናቱን አምላክ አድርገው ስለመያዛቸው ነው። ሰላም ሰላም የዩቲዩብ ተከታታዮቼ፣ ሰላም ለእናንተ ይሁን። ይህን ቪዲዮ ሼር በማድረግ ለብዙዎች አድርሱ። እንዲሁም ደግሞ አካውንቱን ሰብስክራይብ በማድረግ አገልግሎቱን አግዙ። ሁለት ነገሮችን በአንድ ጊዜ ማድረግ ትችላላችሁ። አንደኛ አገልግሎቱን ታግዛላችሁ፣ ሁለተኛ ደግሞ ሰዎች የክርስቶስ ኢየሱስን ወንጌል እንዲሰሙና የዘላለም ሕይወት እንዲያገኙ ምክንያት ትሆናላችሁ። ለማንኛውም አቡ ሀይደርን ማሆን። ሁለተኛው ጥያቄ ደግሞ ቁርአንኛ አምላክ የምንለውን አላወቀም ወይ ይሉናል። አምላክ አያውቅም ይሉናል ክርስቲያኖች፣ ግን እነሱ ናቸው የማያውቁት የሚል ሀሳብ ይናገራል። የምር ግን አላህ የክርስቲያኖችን አምላክ ያውቃል ብለን ስንጠይቅ በፍጹም ነው የማያውቀው። ለምሳሌ ሱረቱን ኒሳ ምዕራፍ 4 ቁጥር 171 ላይ አማልክት ሶስት ናቸው አትበሉ ይላል። ይህንን ያለው የመጽሐፍ ባለቤቶችን ነው፣ ክርስቲያኖችን ነው። አማልክት ሶስት ናቸው አትበሉ ይላል። አትበሉ የሚለው ቃል ትናገራላችሁ ለማለት ነው። ስለዚህ መናገራችሁን አቁሙ፣ አማልክት ሶስት ናቸው አትበሉ ይላል። በዓለም ውስጥ አምላክ ሶስት ነው ብሎ የሚናገር አንድም ክርስቲያን የለም። እኛ ክርስቲያኖች አምላካችን እግዚአብሔር አንድ አምላክ ነው የምንለው። በጣም ብዙ ሰው ሲናገረው በየቤተ ክርስቲያኑ ሲነገር የሚሰማ አንድ ጉዳይ አለ። እሱም አብ በወልድ በመንፈስ ቅዱስ አንድ አምላክ ስም። አያችሁ፣ አንድ አምላክ። ስለዚህ ትላላችሁ ብሎ መዋሸቱ እንደማንን ማወቅ አለበት። የትኛውም ክርስቲያን አማልክት ሶስት ናቸው ብሎ አያውቅም። ሶስት የሚለውን ቃል እኛ የምንጠቀመው አካልን ለመግለጽ እንጂ አማልክት ሶስት ናቸው ብለን አናውቅም። ስለዚህ አላህ ቢያቅ ኑሮ፣ እኛ የምናመልከውን ቢያቅ ኑሮ ክርስቲያኖች ሶስት አካላት በሉ ብሎ ነበር መገሰጽ ያለበት እንጂ ሶስት አምላካት በሉ አይልም ነበር። ስለዚህ አላህ እኛ ክርስቲያኖች ምን እንደምናመልክ ምን ብለን እንደምንናገር እንኳን አያውቅም። ለምሳሌ እኔ መጥቶ አማልክት ሶስት ናቸው አትበል ቢለኝ እኔ አማልክት ሶስት ናቸው አላልኩም። እኔ አምላክ አንድ ነው ያልኩት። አካል ሶስት ናቸው አትበል ቢለኝ አካል ሶስት ናቸው ስለምል ትክክል ነው። ግን እሱ አምላክ ሶስት ናቸው ትላላችሁ ስላለ በእኔ ላይ በክርስቲያን ማህበረሰቡ ላይ ዋሽቷል። አምላክ ሆኖ ሁሉን አዋቂ ከሆነ ቢያንስ እንኳን እኛ ክርስቲያኖች አማልክት ሶስት ናቸው እንደማንል ማወቅ ነበረበት። ለዛ ነው ወንድሜ የእናንተ አላህ የእኛን አምላክ አያውቅም የምንለው። ይሄ ግልጽ ሀሳብ ነው እና አቡ ሀይደር ወንድሜ መጀመሪያ ማን እንደተሳሳተ ለማረጋገጥ ሁለቱንም መስማት ይጠይቃል። መጠየቅ ያለብህ እኛ ክርስቲያኖችን ሶስት አምላክ ትላላችሁ ወይ ብለን ጠይቀን አንድም ሶስት አምላክ ብለንም አናውቅም፣ አንድ አምላክ ነው የምንለው። እና ሶስት የምትሉት ምንድን ነው? አካልን ነው። አካል ሶስት መለኮት ግን አንድ ነው ብለን ነው የምናምነው ብለን እንመልስልሃለን። ያኔ ቁርአንን ሄደ አንተ ውሸታም ነህ፣ ክርስቲያኖች ሶስት አምላክ አይሉ ሶስት አካል እንጂ፣ ወይ ደግሞ ስትሰማ ተሳስተሃል፣ ወይ ደግሞ አካል ማለት አምላክ ነው ብለህ ተርጉመሃል። ስለዚህ ተሳስተሃል ብለህ ቁርአንን መገሰጽ እና መሐመድ መገሰጽ እና ከእስልምና መውጣት ነበረብህ። ግን ችግሩ አንተ የቁርአኑ የተናገረው እኛ የተናገርነው ነው የሚመስልህ። ቁርአኑ ያለው ሳታረጋግጥ ሪሰርች ሳትሰራ ዝም ብለህ ነው የተቀበልከው። ስለዚህ ያንተ አላህ የክርስቲያኖችን አምላክ እግዚአብሔርን አያውቅም። አያውቅም ማለት ኮምፕሊትሊ ፍጡር እንጂ ፈጣሪ ሊሆን አይችልም። ስሙ ሳያውቁ ማለት ነው። እንዴት አድርጎ ነው እኛ ስላሴ ብለን የምንጠራቸው አላህ ዒሳንና መርየምን ነው የሚለው? እኛ እንደሚታወቀው አብ ወልድ መንፈስ ቅዱስ ነው። በመንፈስ ቅዱስ ቦታ መርየምን መክተቱ ኦኬ። ወንድማችን አቡ ሀይደር አሁንም ክርስትናን ስህተት ለማድረግ በእስልምና ላይ ራሱ ውሸት እንደተናገረ ሰው የሱረቱ ማይዳ ምዕራፍ 5 ቁጥር 116 ላይ ያለውን ሽምጥጥ አድርጎ ይክዳል። እንግዲህ በእስልምና አስተምሮ
ሱረቱል ማኢዳ 116 ላይ ያለው ቃል እኔና እናቴን ካላህ ሌላ አምላክ አደርጋችሁ ያዙ ብለሃልን ብሎ ኢሳን ይጠይቀዋል። ካላህ ሌላ ሁለት አምላኮች ማናማን? እናቱ መርየምና ኢሳ። ከማን ውጭ? ካላህ ውጭ። እንደዚሁም ሱረቱል ማኢዳ ቁጥር 73 ላይ ደግሞ አላህ የ3/3 ነው አትበሉ ይላል። አሁንም ውሸት ነው። እኛ ክርስቲያኖች አምላክ የ3/3 ነው አንልም። አላህንም ማምለክ አድርገን ስለማንወስድ አላህ የ3/3 ነው ብለን ማናቀም፣ ይሄ አንደኛው ውሸት ነው። እነዚህ የ3/3 የተባሉ ምን ማለት ነው? ከሶስት አምላኮች አንዱ አላህ ነው አትበሉ የሚል ቃል ይናገራል። ስለዚህ አላህ ነው አትበሉ ከሶስት አምላኮች መካከል አንዱ አላህ ነው አትበሉ ካለ በኋላ ሁለቱ አምላኮች እነማን ናቸው ብላችሁ ስትጠይቁ ቁርአን ራሱ እዛው 116 ላይ ይነግረናል። ምን ብሎ? መርየምና እናቱ መርየም ናት ይላል። ኢሳና እናቱ መርየም ናት ይላል። ኦኬ፣ በደንብ አስተውሉ እዚህ ጋር። ስለዚህ ቁርአኑ ራሱ ከሶስት አምላኮች አላህ አንዱ ነው፣ ሁለቱ መርየምና ኢሳ ናቸው ብሎ ራሱ ተናግሯል። አቡ ሀይደር ግን ምን ይለናል? አይ የሥላሴ አካል መርየም ናት እያለ አይደለም ቁርአን ይላል። ግን እሱ እንዳለው ነው ወይ? ይህንን የኢብን ከሲር ተፍሲር በእንግሊዝኛው መመልከት ትችላላችሁ። ኢብን ከሲር ምን ይላል? ክርስቲያኖች መርየም ኢሳና አላህን የሥላሴ አካላት አድርገው ያምናሉ፣ ከሥላሴ አካል አንዱ አላህ ነው ብለው ያምናሉ ብሎ ይናገራሉ። ይሄው የተጻፈ ስለሆነ ስለዚህ አቡ ሀይደር ወንድማችን እስልምናን ትክክል ለማድረግና የእኛን ጥያቄ አደባብሶ ለማለፍ ሲሞክር ትመለከቱታላችሁ። ያውም የሙስሊም ምሁራን የሚናገሩትን ንግግር ሽምጥጥ አድርጎ ማለት ነው። ስለዚህ አቡ ሀይደር ወንድሜ ኢሳ መርየምና አላህ የሥላሴ አካል ናቸው። አላህ ከመርየምና ከኢሳ ጋር የሥላሴ አንድ አካል ነው ብለው ክርስቲያኖች ያምናሉ ያለው ቁርአንህና ተፍሲርህ እንጂ እኛ ክርስቲያኖች አይደለም። ስለዚህ እኛ አብ ወልድ መንፈስ ቅዱስ አንድ አምላክ ብለን እንጂ መርየም ኢሳና አላህ አንድ አምላክ ነው ብለን አናውቅም። አንደኛ ኢሳም መርየምም አላህም እኛ የምናውቃቸው አካላት አይደሉም፣ እኛ የምናመልካቸው አይደሉም፣ ከእኛም ጋር አይመሳሰልም። ስህተት ነው። ሶስቱንም ነው የተሳሳተ። ሁለተኛ አላህን አብ ብሎ ከሆነ ኢየሱስን ወልድ ብላችሁ አስባችሁ ከሆነ መርየምን ደግሞ መንፈስ ቅዱስ ብላችሁ አስባችሁ ከሆነ እንደዛ ብለን አናምንም እኛ። ስለዚህ ቁርአን ተሳስቷል። አይልም ስለ ሥላሴ እያወራ አይደለም ካልክ ካንተና ከኢብን ከሲር መምረጥ ይኖርብናል። ኢብን ከሲር ከሥላሴ አካል አንዱን አላህ አድርገዋል ይላል። አንተ ደግሞ ሽምጥጥ አድርገህ ምን እያልክ ነው? ኢሳ መርየምና አላህ የሥላሴ አካል ናቸው ቁርአን አይልም ብላል። አንተ ነው የተሳሳትከው። ኢብን ከሲር ሲናገር ምን ብሏል? አላህ የ3/3 ነው አትበሉ የሚለውን ሲወስድ አላህ ከሥላሴ አካል አንዱ ሲሆን ሁለቱ ደግሞ መርየምና ኢሳ ናቸው ያልኩበት ምክንያት ይልና ሱራ 5 ሱረቱል ማኢዳ ቁጥር 116 ላይ ያለውን ዋቢ ያደርጋል። እኔና እናቴ ካላህ ሌላ ሁለት አምላኮች አድርጋችሁ ያዙ ብለሃል። ይሄን ደግሞ ስሙ። የሚናገረው ከአላህ ሌላ ኢሳንና እናቱን አምላክ አድርገው ስለመያዛቸው ነው። ስለዚህ ጥያቄው መነሳት ያለበት እውነት አምላክ አድርገን ይዘናል ወይስ አልያዝንም ነው። ኦኬ፣ እንደሰማችሁት ነው እንግዲህ መርየምን ወይም ብሎ ማርያምን ብሎ ጠርቶ እሱ ምን አለ? አምላክ አድርጋችሁ አልጠራችኋትም እንጂ አምላክ አድርጋችሁ ይዛችኋታል። አምላክ አድርጎ መያዝና አምላክ ብሎ መጥራት አይገናኝም። አምላክ አድርጋችሁ ይዛችኋታል፣ አምላክ ብላችሁ አልጠራችኋትም ብሎ ለምሳሌ አምላክ አድርጎ መያዝ ማለት ሲል ለአምላክ የሚገባውን ነገር ማድረግ እሱ አምላክ እንደማድረግ ያድርጎ እንደመያዝ ይቆጠራል። ባትጠሯትም እስከምትጠሯት አይጠበቅም። ስለዚህ አምላክ አድርጋችሁ ይዛችኋታል ይላል። ባይ ዘ ወይ ሁልጊዜ እናንተ የምታነሱት አንድ ሀሳብ ነው። ኢየሱስ ክርስቶስ እኔ አምላክ ነኝ አምልኩኝ ካላለ አምላክ አይደለም ስትሉ ነበር። አሁን ደግሞ መልሳችሁ አምላክ ነኝ አምላክ ነው ብላችሁ ባትሉ እንኳ አምላክ ብላችሁ ባትጠሩት እንኳ የአምላክን ባህሪ ከሰጣችሁት እያመለካችሁ ነው የሚል ሀሳብ ተጠቅማችኋል። እንዴት ይሆናል? እሺ አምላክ ብሎ
ሳንጠራው የአምላክ ባህሪ ከሰጠነውና የአምላክ ባህሪ ካለው እሱ አምላክ አይሆንም ወይ ነው። ስለዚህ ኢየሱስ ክርስቶስ እኔ አልፋና ኦሜጋ ነኝ፣ መጀመሪያውና መጨረሻው ነኝ ይላል። በአረበኛ አወሉ ወልአኺሩ። ይሄ ደግሞ የአላህ ስም የአላህን ባህሪ ይዘዋል። አልፋና ኦሜጋ መጀመሪያና መጨረሻ ነው እኔ ነኝ ይላል። አምላክ ያደርጋችሁ ያዙት። አይ ይሄ የአምላክ ባህሪ አይደለም። አላህ እኮ እንዲህ ተብሏል። አይ ቢሆንም ኢየሱስ በስልጣን ያገኘው ነው እና በስልጣን ማግኘት አምላክነትን አያስወስድም። ምክንያቱም አምላክ ብሎ ባይጠራም የአምላክነት ባህሪ ከተሰጠው አይመለክም። ስለዚህ እንደሚመለክ ማመን ይኖርባቸዋል። ሌላው የምር አምላክ የሚገባውን ነገር ማድረግ ማምለክ ከሆነ መሐመድን ታመልኩት የለ። መሐመድ ሲናገር ከእናታችሁ ከአባታችሁ ከራሳችሁ ነፍስ ከዓለም ሕዝብ በላይ ካልወደዳችሁን አላመናችሁም እያለ ነው። ስለዚህ ከፍጥረት ሁሉ ከሰው ሁሉ መሐመድን የምትወዱና እሱን አለመውደዳችሁ አላህን ብታምኑ እንኳ እንዳለማመን ከተቆጠረባችሁ ይሄ እኮ ወደ አምላክ የማስጠጋት ስራ ነው አንተ እንዳልከው። ስለዚህ መሐመድን እያመለካችሁ ነው ማለት ነው። በሶላታችሁ ውስጥ በየቀኑ በምትጠሩት ውስጥ ለመሐመድ የምታረጉት ነገር ለመሐመድ የምትገሉት ነገር በሙሉ ወደ አምላክ የማስጠጋት ስራ ስለሆነ እያመለካችሁ ነው ማለት ነው። እሱ ብቻ አይደለም፣ መላእክቶች ለአደም ሰግደዋል። ለአደም መስገድ ጣዖት ማምለክ ስለሆነ ስለዚህ መላእክት ለአደም ሲሰግዱ እያደረጉ ያሉት ስግደት የአምላክነት ባህሪ ላለው አካል የሚደረግ ከሆነ ስግደት፣ ስለዚህ ለሱ መስገድ ምን ተብሎ ይጠራል ማለት ነው? ስለዚህ አምላክ አድርጎ መያዝ ይጠራል። ስለዚህ መላእክት አዳምን አምላክ አድርገው ይዘውታል ማለት ነው። ስለዚህ በቁርአናችሁ ውስጥ ይሄ መካተት ነበረበት። ምክንያቱም ለአምላክ የሚደረገውን ነገር ለሰው ማድረግ ያንን አካል አምላክ አድርጎ መያዝ ነው ካልክ አደም ተሰግዶለታል፣ መላእክት ተሰግደውለታል። ስለዚህ መላእክት አምላክ አድርገው ይዘውታል ማለት ነው፣ አምላክ ብሎ ባይጠሩትም አንተ እንዳልከው። ስለዚህ ግዴታ አምላክ ብሎ መጥራት የለባቸው። ለአምላክ የሚገባው ስግደት ለሱ ስለሰገዱ እነሱም አምላክ አድርገው ይዘውታል ማለት ነው። ስለዚህ በአንተ ፕሪንሲፕል መሰረትና በአንተ ማብራሪያ መሰረት በእስልምናም ውስጥ ሙሐመድን ሰውን ታመልካላችሁ ማለት ነው። መላእክት ለሰው ሰግደዋል፣ ሰውን ያመልካሉ። እናንተ ለሙሐመድ ሙሉ ልባችሁን ሰጥታችሁ ከአምላክ ባላነሰ ለእሱ አክብሮትና ክብር አላችሁ። እርሱም አምልኮ ነው ማለት ነው። ስለዚህ አምላክ አድርጋችሁ ይዛችሁታል ማለት ነው። ግን በየትኛውም መንገድ ብትመጣ ቁርአን ስህተት ነው። ቁርአን ያለው ውሸት ነው። ክርስቲያኖች የሚያምኑትን አያውቅም። አሁንም አምላካችሁ አላህ እግዚአብሔርና ክርስቲያኖችን አያውቅም። እግዚአብሔርና እኛ ቁርአን እንደሚናገርልን አይደለንም፣ ውሸት ነው። እኛ አማልክት ሶስት ናቸው አንልም ብለንም አንጠራም፣ እንደዛ ብለንም አናምንም። አምላክ አንድ ነው፣ ሶስት አካል አለው ብለን እናምናለን። ስለዚህ አላህ መቃወም ካስፈለገው ሶስት አካል የሚባል ነገር የለም፣ ሶስት አካል ያላችሁት ስህተት ነው ነበር ማለት የነበረበት። ያኔ የመሞገቱ አቅጣጫ ትክክል ይሆን ነበር። አሁን ግን የስህተት ሙግት ነው የያዘው። ሶስት አምላክ ትላላችሁ አለ፣ አንልም ትላላችሁ፣ አንልም ትላላችሁ፣ አንልም በግድ ትላላችሁ አይነት ነገር ነው የሚጠቀመው እንጂ ቁርአን እኛ የምናመልከውን አያውቅም ነው። ስለዚህ አቡ ሀይደር ወንድሜ በክርስቶስ ኢየሱስ ብታምን የዘላለም ሕይወት ይኖራል። እናና በክርስቶስ ኢየሱስ እመን። ሌሎቻችሁም ሙስሊም ወንድሞችና እህቶቼ በክርስቶስ ኢየሱስ አምናችሁ የዘላለም ሕይወት ይኖራችሁ። እኛ ክርስቲያኖች ቁርአንና ሐዲስ የሚናገርልን አይደለንም። አስተምህሮታችን ቁርአንና ሐዲስ ከሚናገረው ፈጽሞ የተለየ ነው። ሙሐመድ ከነገራችሁ፣ እስልምና ከነገራችሁ በተቃራኒ ነው። እኛ ሙስሊሞች የእስልምና መጽሐፍ እንደሚናገሩት አይደለንም። እኛ በአንዱ በእግዚአብሔር እናምናለን። አንዱ እግዚአብሔር በሶስት አካል እንደሚኖር እናምናለን። እነዚህ ሶስት አካላት አብ፣ ወልድ፣ መንፈስ ቅዱስ እንደሆኑ እናምናለን። አምላካችን ግን አንድ ነው። ኢሳ፣ መርየምና አላህ የሚባሉ አካላት አናውቅም። ኢሳ፣ መርየምና አላህ የሚባል ስላሴ የለም። ስለዚህ አቡ ሀይደር ወንድሜ ኢብን ከሲር ከሚለው ተቃራኒ ሆነ ነው ያወራኸው። ከእስልምናም ተቃራኒ ሆነ ነው ያወራኸው። ተውበት ያስፈልግሃል፣ መመለስ ያስፈልግሃል። እንደ ቁርአን ግግም ነው ማለት ያለብህ። ሶስት አምላክ ታመልካላችሁ አልሰማችሁም ብለህ ጆሮህን መዝጋት ነው ያለብህ። ሙስሊም መሆን ከፈለግ፣ ከእስልምና መውጣት ከፈለግ ግን እኛን መስማት ይኖርብሃል። እኛን ከሰማ ከእስልምና ትወጣለህ።
ቁርአኑ ውሸት መሆኑን ካወቅህ እስልምና ትወጣለህ። ወይ ጆሮህን ደፍነህ መከተል ነው፣ ወይ ጆሮህን ከፍተህ መስማትና ማመዛዘን ነው የሚጠበቅብህ። በክርስቶስ ኢየሱስ አምናችሁ ዳኑ። ሻሎም